ነበር በልቀና ቀና እንደሱ ወደኔ አልችልም በላዛን አልችልም በልቀና ቀና አልችልም በል3 ጊዜ በታላቅ ድምጽ ጩህና ልቀቀው ነውጣ በታል ሁለተኛ ውጣ በጌታ በኢየሱስ ስም ሶስተኛ ውጣ በጌታ በኢየሱስ ስም አዛን ውጣ ማነው ስም ኤርሚያስ ከየት ከተማ መጣ ከአዲስ አበባ እንዴ መጣ እዚህ ጋር መድረክ ይጸልይላችሁ ሲባል ተነሳው ከዛ በኋላ ወደኩኝ ምላሴ ላይ በቃ እዛው እያለው እንዲ እንደማውጣት አላ እንደዚህ ያደረገኝ ነበር የኔ የመጨረሻ ቀን ነው የመጣሁት እንዲ አስቸጋሪ ብዙ አይደለም ለስላሳ አስቸጋሪ ነህ እንዴ ብዙ አልተጠቀምም ስተቀም ቢነሳው ያቀም ለብቻዬ ስለሆንኩኝ ለብቻዬ ነው ማሳልፈው የመጨረሻ ሲጋራ የነፋሁት ቅዳሜ ዕለት ወደዚህ ልትመጣ የመጨረሻ ተጀመረ ይላል መልካም ወጣት አንደኛ ዙር ስንተኛ ናችሁ ምንድነው ስራ ከወንድሜ ጋር ነው የምሰራው ምንድነው የምሰራው መርካቶ ብሩ የለም በለኛ ብሩ የለም እሰራለሁ አይበረክትም ደስታ ካጣው 4 አመት ሆነኝ ደስታ ካጣው 4 አመት ሆነኝ አሁን ከወደኩኝ በኋላ ወደ ራሴ እየተመለሰ አይምሩ ወደ ራሴ እየተመለሰ ነው የመጣው አሁን ከወደኩኝ በኋላ ጮህ ከወጣልኝ በኋላ ቁጭ ይዛጋ ደስታዬን ካጣው 4 አመት ሆነኝ እየሳኩኝ ቀስ በቀስ ነው የመጣልኝ ደስታዬ ራሱ ደፋለሁ ቅዳሜ ጸጥ ጎማ ውስጥ ቻው ማንም ምንም አያመጣም እሱ የኔ ነው በጥይት ምንም አያመጣም ምንም ክብሬስ ቢቅምበትስ ብሩን ቢቅምበትስ ቅዳሜ ልገለው ቅዳሜ ዕለት የፊት ለፊት አዎ ቅዳሜ ዕለት ከጓደኛው ጋር ማን አንተ ድግምት በምንድን ነው የተደገምክበት ድግምት በጫት በበለጬ ቁም አዝሻለሁ ቁም ና ወደዚህ እያየኝ 3 ጊዜ ጩና ልቀቀው ነውጣ ሁለተኛ ውጣ ሶስተኛ ውጣ ሀብታም ከየት ከተማ መጣ ቃርዚ ነገሌ ይሰውያ ከማን ጋር መጣ ከጀለስ ጋር የሆነ ጓደኛ አለኝና እዛ ነገሌ የሆነች ቦታ አለች ምናምን በቃ ኩሽ ምናምን ባየ ሲጋራ ነው የምንነፈው ማለት ነው ከሱ ጋር እየተጠቃቀመ ምናምን የሆነ ልጅ ነው በቃ እንደ ድንገት ለጓደኛዬም ከፈለለት እኔ አያቴ ምናምን ነገር ሞቶ ነበር ሳምንት አልሆነውም እኔ ማዘር ምናምን በግድ ማለት ነው በግድ ለምኛል ከዚህ በፊትም ተቀብዬ ጫኔ ቃምኩበት መልካም ወጣት ለሄር ነው ብዬ ማለት ነው ቢቅምበትስ ብሩ ቢቅምበትስ እሺ ቆይ አንተ የገልጠይከ እንዴ መጣ እዚህ እኔ ምንም ማቆ ታሪክ የለም እግዚአብሔር ምንም ማቆ ታሪክ የለም የተማርኩትን ምንም ማቆ ታሪክ የለም እኔ አሁን ነው ራሴን ያገኛለሁ አጋንንት መውጣት ያለበት ለዚህ ነው እዚህ ጋር እንዴት እንደመጣ ታውቃለህ ምንም አላውቅም ቆይ እዚህ ጋር እንደመጣ ይጸልይላችሁ ሲባል መጣ በቃ ሱስ ምናምን ሲባል ሰምቻለሁ በቃ ሱስ ምናምን ሲባል ማለት ነው ሱስ ያለበት ሲባል ያችን ብቻ ነው የሰማው ሌላ ምንም ማቆ ታሪክ የለም ምንም ይሁን ይቅርታ አድርግልኝና ማለት ነው መጀመሪያ አላ ገና ገብቼ እዛ እንደተቀመጡ ማየቱ ለቀና ብዬ ወደዚህ ማየት ይደብረኛል ወደኔ አዎ እንቅልፍ ብቻ ነው የሚታየኝ ማለት ነው በዛ ጋር እንቀየስ ተባብለ ምናምን ነገር ከኛ ኋላ ያሉ ሰዎች ናቸው ያዙን ትላንትና እዚህ ጋር ነበር እዚህ አካባቢ ነበር የተቀመጥነው እና የሆነች ልጅ በላንጉሽ ማለት ነው በወለይተኛ ምናምን ነገር ዛሬ ተርፋል አለች ውጭ አግኝታኝ ዛሬ ተርፋችኋል ሁለታችሁም አለች ትቀማለ አዎ ሳምንቱ ሙሉ
እግዚአብሔር ሳምንት አረቄስ ጠጣለሁ። ስራስ? ስራ ምንም የለኝም። ለጫት ግን ብር ከየትም ይመጣል እንዴ? ከየትም አመጣለሁ። ለጫት አይጠፋም። የነገሌ ልጅ መሆኔን ታውቃለህ? አዎ ወላ ፋዘር ማለት ነው። የኔ ፋዘር አዲሱ ይባላልና ዮናታን የተወለደበት ይሄ ቤት ነው ምናምን ብሎ እዛ ምግብ ቤት ምናምን አለ። ሁሌ እዛ ነው በቃ መጠቃቀም ምግብ ምናምን መብላት ከፈለኩኝ እዛ ነው የሚወስደኝ፣ ሌላ ቦታ አይወስደኝም። በላውን ተርፋል። እናቴን ይቅርታ መጠየቅ ፈልጋለሁ። አባቴን እኔ ሙሉ የሰፈር ሰው ራሱ ማለት ነው የአርሲ ነገሌ ሙሉ ነዋሪ ይቅርታ መጠየቅ ፈልጋለሁ። ፋዘርንም በቃ በሱስ የተነሳ ነው መጥቼው ምናምን ደም በደም አድርጌ ልገለው ነበረ ፋዘሬም ማለት ነው። እሱ በቃ ቆንጨራ ምናምን ነገር ይዞ ወጥቶ ማዘርንም እንደዛው አያቴ ሲሞት ማለት ነው 80 ምናምን አመቱ ነው ነፍሱን ይማረው ከሞተ ሳምንት አልሆነውም ማለት ነው ከሞተ። ልጄ እባክህ እናትህን አታስጨንቃት እንደዚህ እያለ ነው የሞተው። እናቴ አባቴ ሙሉ ቤተሰቦቼ ይቅርታ አድርጉልኝ። እኔ ፈልጌው አይደለም ይሄን ነገር ያደረኩት ማለት ነው። ሲጀመር እኔ ከእንግዲህ ለእናንተ ነው የምኖረው። እኔ በለጬ እኔ አውቃለሁ ባልኩ ለምን ያዝከው? ፈልጌው ያስፈልገኛል። ለምን? አሰልጣኝ ነው እሱ። አሰልጣኝ የሱሰኞች አሰልጣኝ ነበር። አሁን ትቶኝ መጣ። ከበለጬ ወደዚህ ትቶኝ መጣ። በሉጣ አይ እሱን ብቻ ተውልኝ። እሱን ብቻ ሌላውን ትችላለህ። እሱን ብቻ ተውልኝ። አለቀውም። ለምን እንደማለቅ ታውቃለህ? ተስማምቶ ነበር የሚኖረው ከኔ ጋር። ተስማምተን ነበር የምንኖረው። ሌሊት እየሄደ ነው የሚያድረው። እየሄደ እያጨሰ ጫት ማሳ ውስጥ ሄዶ ነው የሚያድረው። እየሄደ ነው የሚያድረው። 24 ሰዓት ነው የሚቅመው። በኢየሱስ ስም በል እስቲ ጨምሩና ነው። በኢየሱስ ስም በል እስቲ ሁለተኛ ጊዜ በኢየሱስ ስም በል እስቲ በኢየሱስ ስም ለመጨረሻ ጊዜ በኢየሱስ ስም በል እስቲ በኢየሱስ እኔ እሱንም ማውቀው እንደዚህ ነው። እስራቴን ፈቶ ሲለቀኝ ነው። በኢየሱስ ስም ዘመኑን የበላ ሕይወቱን ያዝክ፣ አይምሮን ያዝክ፣ ሰውነቱን ያዝክ አሳብደዋለሁ ምትል በላውን ቆጥራለሁ። 4 ጊዜ ጩኸት ወጣ። ሁለተኛ፣ ሶስተኛ፣ የመጨረሻ ውጣ። ቻው። ጠላቴን ስማ ነግሬሃለሁ። ማና